cowardly not to sin to their charge. በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበር። በዚያም ጊዜ ወደ ወህኒ ያገባው። ከፋሲጋም በኋላ ወደ ሕዝቡ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሐዋርያት ሥራ 12 ከ1 እስከ 5። ጽናት በወንጌል ምክንያት በሚደርስ መከራና ስደት ላይ አተኩሮ በየደስደስ መልቲሚዲያ የሚዘጋጅ መርሃ ግብር ነው። በዛሬው ዝግጅታችን ከልጅነታቸው ጀምሮ ከክርስቲያን ቤተሰብ ተወልደው በቤተ ክርስቲያን ጌታን እያገለገሉ ያደጉ፣ በክርስትና ምክንያት በተደጋጋሚ ታስረዋል፣ ተደብድበዋል፣ የዜግነት መብታቸውን እስከ መነጠቅ ደርሰዋል። ይሁን እንጂ ከክርስቶስ ማንም ምንም ሊነጥላቸው አልቻለም። ልክ እንደ ሐዋርያው ጳውሎስ ከክርስቶስ ፍቅር ማን ሊለየኝ ይችላል እንዳለው እስካሁን ድረስ የሚወዱትንና ሕይወቱን የሰጣቸውን ጌታ እያመለኩ እያገለገሉ አሉ። በተለይ ለሙስሊም ወገኖች ከፍተኛ ሸክም አላቸው። የትምህርታቸው ዝግጅት በእነሱ ዙሪያ ነው። የሕይወታቸውን ምስክርነትና በአገልግሎታቸው ዙሪያ ያዘጋጀነውን ዝግጅት ይዘንላችሁ ቀርበናል። ዝግጅታችንን እንድትከታተሉ የጋበዝናችሁ መልካም ቆይታ እንድታደርጉ እንመኛለን። አብራችሁን ቆዩ። ሽልማቴን እቀበላለሁ፣ ገና ዋጋ እከፍላለሁ። እሺ፣ አመሰግናለሁ። ስሜ ቄስ ዶክተር አብዲ ታደሰ እባላለሁ። የተወለድኩት በወለጋ በዱር አጠራር ክፍለ ሀገር በመንዲ ከተማ ነው የተወለድኩት። አሁን እየሰራሁ ያለሁት በመካነ ኢየሱስ ሰሚናሪ በክርስቲያን ሙስሊም ግንኙነት ፕሮግራም ላይ የዛ ፕሮግራም አስተባባሪ ነኝ። በሰሚናሪ አስተምራለሁ። ጌታን እኔ ተቀበልኩት ማለት ትንሽ እንትን ይለኛል። ከቤተሰብ ጀምሮ ነው። ማለትም ወንጌል ወደኛ አካባቢ ሲገባ መጀመሪያ ላይ አያቶቻችን ናቸው በጌታ ያመኑት። ከአያቶቻችን ጋር ደግሞ ወላጆቻችንም እንደዛው በጌታ አመኑ። እኛም ስንወለድ ያው በጌታ ነው ያሳደጉን ከልጅነታችን ከሕፃንነታችን ጀምሮ ማለት ነው። እና ከቤተሰብ ተያይዞ የመጣ ነው ማለት ነው። አሁን እንግዲህ ቤተሰብ በእግዚአብሔር ቃል በተቻላቸው መጠን ኮትኮቶ እያሳደጉን ነበር። በሰንበት ትምህርት ቤት ያው እሁድ እሁድ እንማራለን። ከአንደኛ እስከ 8ኛም ደግሞ የተማርኩት በቤተ ክርስቲያን ትምህርት ቤት ነው። ማለትም ሚሽን ስኩል ነው የሚባለው ያኔ። ያው ቤተ ክርስቲያን የምትመራው ትምህርት ቤት ነው። በዛ ውስጥ ነው። ይሁን እንጂ በትክክል ወደ ክርስትና እምነቱ በደንብ ገብቶኝ ጠንክሬ ልገባ የቻልኩት ወደ 13 ዓመት አካባቢ ሲደርስ ነው። ይህም ደግሞ ጌታ በራሱ መንገድ አለውና እኔ ባልጠበቅኩበት መንገድ ጌታ ስቦኝ ወደ ኳየር እንድገባ አደረገኝ እና በኳየር ገብቼ በዛ ውስጥ ነው እንግዲህ በመንፈሳዊ ሕይወት እያደኩ የመጣሁት።
አዎ በጌታ መሆን ስትጀምር የተለያዩ ፈተናዎች ያጋጥማሉ። ከውጭም ከውስጥም ፈተናዎች ይኖራሉ። በተለይ እኔ ያው በጌታ ጸንቼ መበርታት ሲጀምር ማገልገል ሲጀምር በዛን ዘመን የደርግ ዘመን ነበርና ደርግ ቤተ ክርስቲያንን ክርስቲያኖችን የሚያሳድድበት ዘመን ነበረ። ስለዚህ ዋናው መከራ ስደቱም ከውጭ ነበር ማለቴ ነው። እና እኔ እንዳጋጣሚ ሆኖ የመጀመሪያውን እስር የታሰርኩት ገና የ14 ዓመት ልጅ እያለሁ ነው። እና ዋናው የታሰርኩበት ምክንያት ደግሞ ያው በእምነት ምክንያት እንጂ በሌላ ምክንያት አልነበረም። እና በዛ በደርግ ዘመን ዋጋን ያስከፍል ነበረ በጌታ መሆን እና ጌታን ደግሞ ማገልገል ዋጋን የሚያስከፍልበት ዘመን ነበረ። እንግዲህ እኔ ያው በዛን ዘመን 5 ጊዜ ነው የታሰርኩት። በ4 ዓመት ውስጥ 5 ጊዜ ነው ታስሬ የተፈታሁት። በዛ ውስጥ እንግዲህ ምንድነው ያው መታሰር ብቻ አይደለም፣ መገረፍ ነበረ፣ መደብደብ ነበረ። ብዙ አስቸጋሪ የሆኑ ጥያቄዎችም ደግሞ ይቀርቡ ነበረ። በተለይ ደግሞ በጌታ ያለንን እምነታችንን እንድንተው እና ወደ ኋላ እንድንመለስ እንደዚሁም ደግሞ የማርክሲዝም ሌኒኒዝምን ርዕዮተ ዓለምን እንድንቀበልና የዛ ተከታዮች እንድንሆን ብዙ ግፊት ይደረግ ነበርና ቀላል ጊዜ አልነበረም። መጀመሪያ ላይ የታሰርኩት እንግዲህ በኳየር ውስጥ ነኝ ብያለሁ። በኳየር ልምምድ ላይ ያለን አንድ ቀን ከአርብ ከሰዓት በኋላ መጥተው አፍሰውን ወሰዱን። ከዛ በኋላ ያው በዛ እስር ቤት ውስጥ አጎሩን ማለት ነው። እዛ ወደ 6 ሳምንት ነው ታስረን የተለቀቅ ነው። መጨረሻ ላይ እንግዲህ ታስረን ስንለቀቅ በመጨረሻ ማስጠንቀቂያ ነው፣ ከዛሬ ጀምሮ ለፕሮግራም ብላችሁ በቤተ ክርስቲያን ቅጥር ግቢ ውስጥ ብትገኙ ያው በራሳችሁ ላይ እርምጃ ይወሰድባችኋል ተብለን በመጨረሻ ማስጠንቀቂያ ተለቀቅ። ሆኖም ግን ያው አገልግሎታችንን መቀጠል ስለነበረብን በቤተ ክርስቲያን ቅጥር ግቢ ውስጥ እንኳን መገኘቱ ቢከለከልም ሌላ በድብቅ ቦታ ሆነን እንደገና የኳየር ልምምድ እያደረግን እያለ በሌላ ቀን ደግሞ መጥተው አገኙን። ከዛ አፍሶን ያው ወደ እስር ቤት ከተቱም ማለት ነው። ያ ጊዜ ግን ከበፊቱ በጣም ከባድ ነበረ። ድብደባ ነበረ፣ ግርፋት ነበረ። ዋናው ምንድነው የተደብቀን ስንለማመድ የነበርንበት ቤት የሚስዮናውያን ቤት ነው። ሚስዮናውያን የሚኖሩበትና ሚስዮናውያኑ በወቅቱ አልነበሩም፣ ግን ቄሶች ፈቅዶልን ነውና እነሱ ደግሞ ቄሶቹን ለመያዝ ነው ጥረታቸው እና ቄስ ከላይ ፈቅዶልናል፣ በዛ ምክንያት ነው ወደዛ ሄደን የገባ ነው እንድንል ነውና ያንን እስክናወጣ ድረስ ኃይለኛ ግርፋት ነበረ። ነገር ግን ያው አንዳንድ ወገኖች ሲገረፉ እኛ ማን እንደፈቀደ አናቅም፣ አብዲ ነው መጥቶ እዛ ውስጥ ገብተን እንድናጠና ያደረገው አሉ። ተራይ ሲደርስ ደግሞ ያው ግርፋቱ ያው በኔ ላይ ተጀመረ እና ይጠይቁኝ የነበረው ማን ነው ቁልፍ የሰጠ ማን ነው አውጣ የሚል ነበር። እኔ ደግሞ የነዛን አሳልፌ ላለመስጠት ኧረ በፍጹም ክፍት ነበረ፣ ቦታውንም አቅ ነበረ። ስለዚህ ፈቃድም አልጠየቅኩም፣ በራሴ ነው ብዬ ነው በራሴ ላይ ወሰድኩት ማለት ነው። እና በጣም ከባድ ጊዜ ነበረ ያ። ሶስተኛው ደግሞ ቤተክርስቲያናችን ተወርሳ ነበረ። ከዛ ከተወረሰች በኋላ በቤተክርስቲያን ውስጥ መገልገል አንችልም። ሌላው ቀርቶ እንኳን በቤተክርስቲያኒቱ ቅጥር ግቢ ውስጥ እንዳንገለገልበት ተከልክለን ሜዳ ላይ ነበር ስንገለገል የነበረው። በዛ ሜዳ ላይ እንግዲህ ወንበር የለም፣ መሰዊያ ቦታ የለም፣ መስበኪያ የለም፣ እንዳለ ነፃ ነው እና ሰዎች ያው ትላልቅ ሰዎች በግንድላይ ላይ እንዲቀመጡ፣ ሌሎቹ ደግሞ ድንጋይ ላይ እንዲቀመጡ አድርገን በዛ እንገለገል ነበርና በድቁና አገልግሎትም ደግሞ ያገለግል ነበር ያኔ። እና ደወል ይደወላል በእኛ ቤተ ክርስቲያን አሰራር። በተለይ ቅዳሜ ማታ አንድ ደወል ይደወላል፣ አንድ ጊዜ ይደወላል። ያ ምንድነው ለእሁድ ፕሮግራም ተዘጋጁ የሚል ነው፣ ማንቂያ ነው። ከዛ በኋላ ደግሞ እሁድ ጠዋት ልክ 12 ሰዓት ላይ የመጀመሪያው ደወል ይደወላል እና ተነሱ ተዘጋጁ ይባላል። ከዛ በኋላ ሁለተኛው ደወል ሲደወል እንግዲህ ወደ ቤተ ክርስቲያን መምጣት ጀምሩ፣ ጉዞ ጀምሩ የሚለው ነው። ሶስተኛው ደግሞ ልክ ፕሮግራሙ ሲጀመር አሁን ፕሮግራም ተጀምሯል የሚል መልእክት አለው። 3 ጊዜ የሚደወለው ማለት ነው። እና እኔ ያን ቀን ሀገር ሰላም ነው ብዬ ጠዋት በ12 ሰዓት ላይ
ተነስቼ ሄጄ ደወሉን መደወል ሲጀምር ለካ የተመደበ ሰው ነበረ። ደወሉን የሚደውለውን ሰው ይዛችሁ ወደ እስር ቤት አምጡ የሚል። እንዳጋጣሚ ሆኖ ያ የተመደበው ሰው እንቅልፍ ጥሎት ነው መሰለኝ እኔ መደወል ከጀመርኩ በኋላ እንደምንም ባኖሮጦ መጣ። ከዛ ያው በጠመንጃ አፈሙዝ አስገድዶ አስቆመኝ። ከዛ ወደ እስር ቤት ወሰደኝ። እስር ቤት ሲሄድ እንግዲህ ሶስተኛ ዙር ነው እንግዲህ አሁን ስታሰብ የእስር ቤቱ ዋናው አዛዥ እኔ መሆንን ሲያይ በጣም ገረመው። በቃ በጣም ተናደደ። ለካ አንተ ነህ እንቅልፍ የምትነሳን ብሎ ደበደበኝ። መጨረሻ ላይ ከደበደበኝ በኋላ የእስር ቤቱን ጠባቂ ፖሊስ ሰንሰለት አምጣ እና በሰንሰለት መታሰር አለበት፣ ይሄ ከዚህ በኋላ ጥጋበኛ ነው እና አይለቀውም ብሎ አንድ እግሬንና አንድ እጄን አንድ ላይ አድርጎ በሰንሰለት አሰሩኝ። ከዛ በኋላ ወደ እስር ቤት ውስጥ ወረወሩኝ ማለት ነው። እና በዛ ሁኔታ ነበረ። የመጀመሪያ ላይ ብዙ ነበር። ማለትም የቤተ ክርስቲያን ቄሶች ነበሩ፣ ወንጌላውያን ነበሩ፣ የቤተ ክርስቲያን ሽማግሌዎችም ነበሩ። እነሱ ለአንድ ሳምንት ስልጠና ነበራቸውና ስልጠና ነው አጠናቆ በቤተ ክርስቲያን ውስጥ ፕሮግራሙን መዝጊያ ላይ ነበሩ። በቅዱስ ቁርባን ስነ ስርዓት እዛ ላይ ያሉ ነው መጥተው ያፈሷቸው። እኛ ደግሞ የኳየር አባላት አንድ ላይ ሆነን ለእሁዱ አገልግሎት ልምምድ ላይ ነበር በሌላ ክፍል ውስጥ። እዛ ላይ ያለን ነው ያገኙን። አንድ ላይ አፍሶ ነው ያሰሩን። ብዙ ነበር ማለት ነው። እና ብዙም ብንሆን የታሰርንበት ክፍል በጣም ጠባብ ነበረ እና ከሙቀት የተነሳ ጣራው ቆርቆሮ ነው፣ መሬቱ አፈር ነው። ተራ በተራ ነበረ የምንጠቀመው። ግማሹ ሲቆም ግማሹ ደግሞ ቁጥጥ ይላል። ተራ በተራ እንደዛ ነበረ የምንቆመው የምንቀመጠው። ሌሊት በተለይ ያው ቬንቲሌሽን ስለሌለ ትንፋሻችን ወደ ላይ ወጥቶ ጣራው ላይ ቆርቆሮ ላይ እንትን ብሎ እንደ ዝናብ ይዘንብብን ነበረ። ያ ሁሌ ትዝ ይለኛል። ሌላው ደግሞ እስር ቤት ውስጥ ብዙ ነገሮች አሉ። ምንድነው ትላትሎች አሉ እና ንጽህናው ብዙ ስላልደለ ትላትሎች አሉ። እነዛ ትላትሎች ሌሊት ሰውነታችን ውስጥ ይገባሉ። ስለዚህ ጠዋት ከእንቅልፋችን ተነስተን ፊታችንን ስንታጠብ ቼክ እናደርጋለን ራሳችንን፣ እነዛ ትላትሎች ገብተዋል ወይ ሰውነታችን ውስጥ። ከዛ ያው ከገቡ ቀስ ብለን እናወጣቸዋለን። እንዲህ አይነት ነገር ነበረ እና ያ ብቻም ሳይሆን እንግዲህ መንገላታቱ ብዙ ነበረ እንዳልኩ፣ ግርፋቱ፣ ድብደባው ብዙ ነበረ። ሶስተኛውን ታስሬ ከተፈታ በኋላ አራተኛው ደግሞ እንዴት እንደተከሰተ ብናገር እንግዲህ ቤተ ክርስቲያናችን ተወረሰች ብያለሁ። ከዛ በኋላ ምን ተባለ? ሕግ ወጣ። ሕጉ ምንድነው? ወጣት የተባለ ሁሉ ቤተ ክርስቲያን አካባቢ ዝር እንዳይል እና ሄዶ እንዳያመልክ፣ በሰፈርም እንዳያመልክ፣ ሲያመልክ ከተገኘ ያው ይታሰራል ማለት ነው። ስለዚህ እኛ ደግሞ ከቤተ ክርስቲያን መቅረት አገልግሎት አቁመናል፣ ግን ማምለኩን እንቀጥላለን ብለን ተደብቀን ነበር ወደ አምልኮ የምንሄደው። በተለይ ልጃገረዶች የእናቶቻቸውን ቀሚስና ነጠላ ለብሶ ነው ራሳቸውን ደብቆ፣ ወንዶች ደግሞ የወላጆቻቸውን ካፖርት የተገኘውን ለብሶ ጋቢም ይሁን እንደዛ ነበረ ወደ አምልኮ የምንሄደው። እንዳጋጣሚ ሆነው ቀደም ብሎ ተልኳል ሰላዮች እና እነሱ ህዝቡ መሃል ገብተው የት ጋር እንደተቀመጡ ወጣቶቹ በደንብ አጣርቶ ቁጭ ብሏል እና መጡ። ሊይዙ ሲመጡ እነዛ ጠቋሚዎች ናቸው። ይሄው እዚህ ጋር ይሄንን ለብሳለች፣ ይሄንን ለብሰዋል፣ እንዲህ ነው ብሎ እየጠቆሙ ያስያዙት። እኔ እንዳጋጣሚ ሰው ሊሸኝ አውቶቡስ ተራ ሄጄ ነበር፣ ልክ ስብከቱ ሲያልቅ ማለት ነው። ከዛ እኔንም እዛ አገኙኝና እሱም እኮ ቅድም ነበረ እዛ ውስጥ፣ ስለዚህ መግባት አለበት ተባልኩኝ። በዛ ሁኔታ አራተኛው ዙር ላይ ታሰርኩ ማለት ነው። ይሄ አራተኛው ዙርም ቀላል አልነበር። በጣም ኃይለኛ ጊዜ ነበረ። ምክንያቱም ግርፋቱ፣ ድብደባው፣ ይሄ ከባድ የቅጣት ስፖርቶች የሚባሉትን እና በጉልበታችን ሆነን ጠጠር ላይ እንድንራመድ በጉልበታችን ማለት ነው ወደ ዳገት ቀጥ ወደ ዳገት በዛ ሁኔታ እንደገና ደግሞ ከዳገቱ ላይ እንድንንከባለል ጭቃም ቢኖር ምንም ቢኖር እንደዛ ነበርና ከባድ ጊዜ ነበረ ወቅቱ።
እንግዲህ ምንድነው እነሱ እንግዲህ ያው የሚጠይቁት አንዱ ጥያቄ ልክ ነው። የትኛው ነው አብዮቱ ነው ወይስ እግዚአብሔር ነው የሚበልጠው የሚል ጥያቄ ነበረ። እንግዲህ ይህንን ጥያቄ ሲጠይቅ ደግሞ እኔ እግዚአብሔርና አብዮትን አንድ ሚዛን ላይ ማስቀመጥ አንችልም። እግዚአብሔር በሚዛን የሚመዘን አምላክ አይደለም። ስለዚህ ማወዳደር አልችልም። እግዚአብሔር ከዛ በላይ ነው ብዬ መልስላቸው ነበር። ያ ደግሞ ያናድዳቸው ነበረ። ያው ድብደባ ነው። ምንድነው ዋናውና ሐሳባቸው እኛ ክርስትናውን ትተን ወደ አብዮቱ ካምፕ እንድንቀላቀል ነው እና ይሄንን የማርክሲዝም ሌኒዝምን ርዕዮተ ዓለም እንድንቀበል ነው። ከዚህ በኋላ እግዚአብሔር የለም ክርስትናም የውሸት እምነት ነው ብለን እንድንናገር ነው የነሱ ፍላጎት። በጌታ ጸጋ እኛ ግን ጸንተን በዛ ውስጥ ቆም። ከዚህ የተነሳ በጣም ይናደዱ ነበር። የሚችሉትን ሁሉ ያደርጉ ነበር። እንግዲህ ያኔ ስንታሰር በፍጹም በሙሉ ደስታ ነበር እንታሰር የነበር ነው። ስንገረፍም ደስ እያለን እንገረፍ ነበረ። ምክንያቱም ቀደም ተብሎ በቤተ ክርስቲያን ታሪክ ውስጥ እንደምንሰማው በተለይ የካታኮምቡ መጽሐፍት፣ የመናኝ ጉዞ፣ ለክርስቶስ ተሰቃዮ የሚሉትን እነዛ መጽሐፍቶች በድብቅ እናነብ ነበር። እኛስ እንደነሱ መቼ ነው ዋጋ የምንከፍለው ለክርስትና ሕይወታችን ብለን እናስብ ስለነበረ ያ ሲፈጸም በደስታ ነው የተቀበልነው እና ደስ እያለን እና ሳንታሰር እንኳን ለተወሰነ ጊዜ ከቆየን እናለቅሳለን። ምናልባት እግዚአብሔርን የበደልንበት አንድ ነገር ይኖር ይሆን? ለምንድን ነው ዝም ያለው ነው? እና ከኛ ጋር ድክመት አለ ማለት ነው እንጂ እንደዚህ ዝም አይሉንም ነበር እያል እናለቅስ ነበር። ምክንያቱም በቃ ዋጋ በመክፈላችን ደስተኞች ነበር። ያም ደግሞ በእምነታችን እንድንጸና አድርጎናል መከራውና ስደቱ። እና እኔ 5ኛ ዙር ላይ ስፈታ ሙሉ የዜግነት መብቴን አጥቼ ነው የተፈታሁት። ማለትም ምንድነው የቀበሌ መታወቂያ አይሰጠኝም፣ ዩኒቨርሲቲ መግባት አልችልም። ምክንያቱም የድጋፍ ደብዳቤ ያስፈልጋል ከወጣት ማህበር። ከቦታ ወደ ቦታ ለመንቀሳቀስ የግድ የቀበሌ መታወቂያና መሸኛ ደብዳቤ ሊኖር ይገባል። አለዚያ መንገድ ላይ ትታሰራለህ። ምን እንደምትሆን አይታወቅም። ያን ሁሉ መብት አልነበረኝም እና ስራ መቀጠር አልችልም ነበረ። ምክንያቱም ስራ ለመቀጠር የግድ የወጣት ማህበር ድጋፍ ደብዳቤ ያስፈልጋል። ወጣት ማህበሩ ደግሞ በእኔ ላይ ጥቁር ነጥብ ጥሏል። ስለዚህ ምንም መብት አልነበረኝም። አንዳንድ ጓደኞቼ ያንን ሲያዩ ሀገር ጥለው ከብልሏል ወደ ጎረቤት ሀገር። እኔ ግን እግዚአብሔር ጸጋውን አብዝቶልኝ አልሄድም ብዬ ያው በሀገር ውስጥ ቀረው። እግዚአብሔር ይመስገን እስከ ዛሬ በህይወት አለሁ። ከ5ኛ እስር በኋላ እኔ እንግዲህ ቦታ ለቅቄ ወደ አዲስ አበባ መጣሁ ለትምህርት። ስነግራችሁ በተአምራት ነው ወደ አዲስ አበባ ሊደርስ የቻልኩት። እንዳልኳችሁ መታወቂያ የለኝም፣ በየቦታው ኬላ አለ፣ ፍተሻ አለ። በዛ ሁሉ ውስጥ እግዚአብሔር ረድቶኝ አዲስ አበባ ገባሁ። አዲስ አበባ ሲገባ ደግሞ መሸኛም አልነበረኝም፣ ግን እግዚአብሔር ባመቻቸልኝ መንገድ ትምህርቴን ቀጠልኩኝ። ከዛ ስጨርስ ያው ስራ ተመደብኩኝ እና ስራ ስመደብ እንግዲህ ወደ ባሌ ነው የተመደብኩት፣ ቤተ ክርስቲያን የሌለበት አብዛኛው ህዝብ ሙስሊም የሆነበት አገር። ከዛ ከጌታ ጋር አንድ ድርድር ጀመርኩኝ። ጌታ ሆይ እኔ በላከኝ ቦታ ላይ በታማኝነት አንተን አገለግላለሁ፣ አንተም ደግሞ አገልግለኝ፣ እንዳልታሰር ጠብቀኝ። ምክንያቱም በዛ ሀገር ዘመድ የለኝም፣ ጓደኛ የለኝም፣ የሚጠይቀኝ የለኝም። ስለዚህ ጌታ ሆይ እንዳልታሰር ጠብቀኝ፣ እኔ ግን አንተ በሰጠኝ ጸጋ አገለግላለሁ ብዬ በዛ ስምምነት ሄድኩኝ። እግዚአብሔር ይመስገን፣ እግዚአብሔር ረድቶኝ ሳልታሰር ወጣው ማለት ነው። ያ እንግዲህ ዋናው በሚያስሩን ጊዜ ከመጀመሪያው ጀምሮ እነሱ ትኩረታቸው በእኛ ላይ ብቻ ሳይሆን መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱሳችንን ከኛ መንጠቅ ነው አንዱ። ሁለተኛ የሙዚቃ መሳሪያዎችን እኛ የምንገለገልባቸውን የሙዚቃ መሳሪያዎችን መውሰድ ነው። ምክንያቱም በዛን ዘመን ላደራጁት ለቀበሌ ክነት ቡድኖች እነዛን የሙዚቃ መሳሪያዎችን ይፈልጋሉ። ያም ጊታር እና አኮርዲዮን ነው ያለው ተንቀሳቃሽ ነገር።
እና ፒያኖን ማንቀሳቀስ አይችሉም። እነዛን ሁለቱን ግን ይፈልጋሉ። መጽሐፍ ቅዱስን ደግሞ ለማቃጠል ነው የሚፈልጉት። ስለዚህ በተቻለ መጠን በተለይ የሙዚቃ መሳሪያውን እንኳን ቢወስዱት መጽሐፍ ቅዱሳችንን እንዳይወስዱብን በጣም ጥንቃቄ እናደርግ ነበር። ይሁን እንጂ ይዘን ወደ እስር ቤት መግባት አንችልም፣ በፍጹም አይፈቀድም። ስለዚህ መጽሐፍ ቅዱስ በእጃችን ላይ ስለሌለ ምን አደረግን? የምንተኛበትን ካርቶን እየገነጠል ለስላሳው ፓርት ላይ እያንዳንዱ ሰው በቃሉ የሚያውቀውን ጥቅስ እንዲያዋጣ አድርገን ጻፍን። ልክ እንደ መጽሐፍ ቅዱስ ማለት ነው። እንደ መጽሐፍ ቅዱስ ጥቅስ ጽፈን ከእያንዳንዱ የእኛ ግሩፕ ላይ ሰብስበን ከዛ እንደ መጽሐፍ ቅዱስ ባይንድ አድርገን እንግዲህ እህቶች በሌላ ክፍል ውስጥ ነው የታሰሩት፣ እኛ ወንድሞች ደግሞ በሌላ ክፍል ውስጥ ነው የታሰርነው። ቀን ቀን ይዘጋብናል። ሌላ ወንጀለኛው ሁሉ ውጪ ግቢ ውስጥ ሲዝናና ሲጫወት፣ እኛ ግን ተዘግቶብን ነው የምንውለው። ለእኛ ግን ይሄ ጥሩ እድል ነው የፈጠረልን። ለመጸለይም እርስ በርሳችንም ለመጽናናት ጥሩ እድል ነው የፈጠረልንና የእህቶች እስር ቤት ያው በግድግዳ ነው የምንለያየው። ምን አደረግን? ያንን ግድግዳ ቆርቁረን የጭቃ ግድግዳ ስለሆነ ትንሽ እንደ መስኮትን ባይባል ትንሽ እንደ መተያያ አድርገን እህቶች እዛ ውስጥ ቁጭ ላሉ፣ እኛ እዚህ ነን። ፕሮግራም የሚመራው ወደ ቀዳዳው ጠጋ ብሎ ነው ለሁለቱ ክፍሎች እንዲሰማ ፕሮግራም ይመራል። ብንዘምርም እንኳን ድምፃችንን አውጥተን አይደለም፣ ዝቅ አድርገን ውጭ እንዳይሰማ እንዘምራለን። ስንጸልይም እንደዛ ነው እና ፕሮግራም መሪ እንደዛ ያደርጋል። ቃል የሚያካፍለው ከዛው ከካርቶኑ ላይ የተሰማውን ክፍል መርጦ በዛ ላይ ነበር የምንካፈለው የእግዚአብሔርን ቃል። ምክንያቱም መጽሐፍ ቅዱስ በእጃችን ከተገኘ ሌላ ወንጀል ነበር። በእስር ቤት ውስጥ እንዴት ገባ፣ ማን አስገባ የሚለው ጥያቄ ብዙ ነው። በጣም ጥንቃቄ እናደርጋለን፣ እንደብቃለን። በመኝታችን ስር ደብቀን ሌላው እስረኛ እንኳን እንዳያውቅ ነው የምናደርገው። ምክንያቱም እስረኞች ውስጥም የተመደቡ አሉ ወሬ የሚያቀባብሉ እና ያም ስላለ በጣም በጥንቃቄ ነበር የምናደርገው። ትዝ ብሎን አላስቀመጥንም ለማስታወሻ እንጂ ብናስቀምጥ ኖሮ ጥሩ ነበረ። በዛን ጊዜ እንደ አሁኑ ጊዜ ቢሆን ፎቶም ታነሳለ፣ ብዙ ነገር ታደርጋለ። ያን ግን አላደረግነውም። አምስተኛ ዙር ላይ ሲታሰር የተከሰተ ነገር ነው እና ያው የኳየር መሪ ነኝ እና ሰርግ ተደረገ። ያ ሰርግ ለኛ ጥሩ አጋጣሚ ነበረ። ምክንያቱም ከተማ ውስጥ ምንም ነፃነት የለንም ለመናገርም፣ ለመስበክም፣ ለመዘመርም። ስለዚህ ያ ሰርግ ሲደረግ ሰርጉ ላይ አገለገልንና እንድናጅባቸውም መኪና ተዘጋጀልን። እኛ የመዘምራን ቡድን እዛ መኪና ላይ ወጥተን በቃ ነፃነት ስላገኘን በሰርግ አሳበን። ዋና ከተማ ነው እና አብዮቱ ተብሎ የሚታወጅበት ከተማ ውስጥ ነውና እኛ እንግዲህ ከተማውን ስንዞር ኢየሱስ ነው ከሁሉም በላይ የሚል ዝማሬ ነበርና እና ለኛ ጥሩ አጋጣሚ ነበረ ያ ሰርግ። እና መኪና ተዘጋጅቶልን መኪና ላይ ወጣን እኛ መዘምራን። ከዛ ቸርቹ ያለው ከተማ መግቢያ ላይ ነው። መናፈሻው የሰርግ መናፈሻ ደግሞ ከተማ መውጫ ላይ ነው። ያንን ከተማ በሙሉ ስናቋርጥ ኢየሱስ ነው ከሁሉም በላይ የሚል ዝማሬ ነበረ በዛን ዘመን። እነሱ ከሁሉም በላይ አብዮቱ ነው የሚሉት፣ እኛ ደግሞ ኢየሱስ ነው ከሁሉም በላይ እያልን በቃ በደንብ ከተማውን አዳርሰን ዘመር። ሀገር ሰላም ነው ብለን ወደ ቤታችን ገባን። ከዛ በኋላ በሳምንቱ ያው ከየቤታችን ተለቅመን ታሰርን እና አውራጃ አስተዳደሩ የተከሰሳችሁበትን ክስ ታውቃላችሁ አለን። በቅዳሜ ጠዋት ነው የታሰርነው። ሰኞ ጠዋት ወደ ቢሮ አስጠርቶን ከእስር ቤት የታሰራችሁበትን ምክንያት ታውቃላችሁ? ኧረ እኛ አናውቅም። እኛ ከሁሉም በላይ አብዮቱ ብለን መፈክር የምናሰማበት ከተማ ውስጥ እናንተ ደግሞ አብዮቱ ሳይሆን ኢየሱስ ነው ከሁሉም በላይ ብላችሁ ከተማውን እየዞራችሁ አወካችሁት። በዚህ ምክንያት ነው እንግዲህ የታሰራችሁት። እንግዲህ ፍርዳችሁን ትቀበላላችሁ ተባል። በዛ ነው እንግዲህ
በራሳችን ብርታት አይደለም። ያኔ ገና ልጆች ነን እንዳልኩ እኔ ገና መጀመሪያ መታሰር ሲጀምር 14 ዓመቴ ነው። ዕውቀቴም የተወሰነ ነው። ገና ኤሌመንተሪ ነኝ። ሃይ ስኩልም አልገባውም። እና ብዙዎቹም ያው የሃይ ስኩል ተማሪዎች ናቸው። ብዙም እንትን አይደለም። ዕውቀታችን እስከዚህም አይደለም። ነገር ግን በጌታ ያው ድፍረት አለን። ከእግዚአብሔር ቃል ያገኘናትን በደንብ ይዘን በሷ ነው እንትን የምንለውና የጌታ ጸጋ ነው እኛ አይደለንም። እና ያ መከራ በዛ መከራ ውስጥ ማለፋችን ደግሞ ዛሬ ላለንበት ህይወት ብዙ ጠቅሞናል። እና በዛ ውስጥ ባናልፍ ኖሮ ዛሬ በጌታ ቤት ላንሆንም እንችል ይሆናል። ምክንያቱም ብዙዎች ከጌታ ቤት ወጥተው በአብዮቱ ዘመን ጠፍተው ይቀራሉ። እኛን ግን ያ መከራ በጌታ ቤት እንድንጸና ረድቶናል፣ አድርጎናል። ይሄ ደግሞ ከኛ ማንነት ሳይሆን ከእግዚአብሔር ጸጋ የተነሳ ከእግዚአብሔር እርዳታ የተነሳ ነው። እንግዲህ ወደ ቅስና የገባበት መንገድ እግዚአብሔር በራሱ መንገድ ነው። እኔ ገና ልጅ ሆኜ ያለው 10ኛን ጨርሼ ወደ 11ኛ ክፍል ሳልፍ በዛን ዘመን ከ11ኛ ጀምሮ ወደ ሰሚናሪ አገልጋዮች ይላኩ ነበር ለዲፕሎማ ፕሮግራም ተብሎ ማለት ነው። እና ልቤ ውስጥ ያው መጣና ሄጄ የክፍል አለቃውን ማለትም የክፍል መሪውን እባክዎን ወደ ሰሚናሪ መሄድ እፈልጋለሁ፣ ሰሚናሪ ላኩኝ አልኳቸው። እንዲህ አዩና አንተ ልጅ ነህ፣ አንተን ምን ልካለን፣ ሌሎች አሉ ምን ልካቸው፣ ሄድና ትምህርትን ተማር አሉኝ። አዘንኩኝ በጊዜው። እንዴት እንደዚህ ይሉኛል? እኔ ቄስ ማለት ማገልገል እፈልጋለሁ አልኳቸው። ከዛ በኋላ እኔ በመደበኛው ትምህርት ቀጠልኩኝ። ከዛ ያው ኮሌጅም ጨርሼ ወደ ስራ ተመደብኩኝ። እዛ በተመደብኩበት ቦታ እያገለገልኩ ነበር በትርፍ ሰዓቴ ማለት ነው፣ ዊኬንድ ላይ። በዛ ሁሉ ውስጥ እያለው እኔ ባልጠበቅኩበት መንገድ አንድ ቀን ህልም አየሁ። ያየሁትን ህልም ደግሞ ጠዋት ወደ ቢሮ ሲገባ ጓደኞቼ ማታ ያዩትን ህልም ይነጋገሩ ነበርና አንድ ሙስሊም ሰውዬ ደግሞ ህልሙን ይፈታ ነበር። እኔም እየሳቅ ትዝ አለኝ እኔ ህልም። ከዛ በኋላ እስቲ ለጫወታ ብዬ ህልሙን ነገርኩት። ህልሙን ስነግረው በተመስጦ አዳመጠኝና ህልሙ ምንድነው? እዚህ ዋና ቢሮ አለንና አዲስ አበባ መጥቼ በሊፍት ውስጥ ገብቼ በሊፍቱ ጫወት ነበር፣ ወደ ላይ ወደ ታች፣ ወደ ላይ ወደ ታች። በኋላ ግን ወደ ሐሳቤ ስመለስ ለምንድን ነው በዚህ ሊፍት የምጫወተው ብዬ አቁሜ ወጣው ወደምፈልገው ፍሎር ላይ። ያ ነበረ ሌሊት በህልሜ የመጣውም ያ ነበርና ጠዋት ላይ ትዝ ብሎኝ ለሰውየው ነገርኩት። ሊፍቱን በሁለት መንገድ እፈታለሁ፣ አንዱ በሐሳብ ነው አለ። አንተ መወሰን አቅቶ የምትጨነቅበት ነገር አለ፣ ሐሳብ አለ። ስለዚህ አንተ በቅርቡ ከዛ ሐሳብ ውስጥ ትወጣለህ። አንደኛው ፍቺ ይሄ ነው አለ። ሁለተኛ ደግሞ እኔ እየሰራው ያለሁት ማሰልጠኛ ውስጥ ነውና ሁለተኛውን ፍቺ ደግሞ ሊፍቱን እንደዚህ ማሰልጠኛ እወስዳለሁ። በዚህ ማሰልጠኛ ውስጥ ለስራ ብለህ ወዲያ ወዲህ ትሄዳለህ። ያ ማለት ምንድነው? አንተ በቅርቡ ከዚህ ግቢ ትወጣለህ። ይሄ ነው እኔ የምተረጉመው አለኝ። ደነቀኝ፣ በጣም ገረመኝ። ከዛ እኔ በቃ ያው እንግዲህ በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን።